What's up, my nigga? ዛሬ ዲጄል ተመልሷል ይላል። ዛሬ ምርጥ አምስት አይልም። ዛሬ ምርጥ የሆነ ድርጅት ይዞ ገብቷል። ባዮሎጂ ላይ ተከላክፎ ነው ቢዋይዲ። ስለ ቢዋይዲ ድርጅት አንዳንድ ነገሮችን ዲጄል ሊላችሁ ተዘጋጅቷል። ይመሳል። ቢዋይዲ ማለት ቡልድ ድሪም ማለት ይህም ትርጉሙ ህልሞትን እንገነባለን። ያው በምህጻረ ቃል ሲነበብ ነው። ያው ከእሳቸው የምትጠቀሙት ሰዎች እንዲህ ቢሆን ኖሮ እንዲህ ነበር ማለት ነው። እንግሊዝኛ መሆኑ ጠቀመው። አያችኋል። ሰው ሲባል ሌላ ነገር ነው የማስበው። አንተ ራሱ አስባል። በኤሌክትሮኒክስ በባትሪ እና በባቡር ትራንስፖርት ዘርፎች የተሰማረው ታላቅ ድርጅት ሁለገብ ኩባንያ ነው። ይሁን እንጂ በአሁኑ ወቅት በዓለም አቀፍ ደረጃ በዋናነት የምታወቀው በመኪና ማምረቻ ኢንዱስትሪ ነው። ማነው? ቢዋይዲ። ስለዚህ ድርጅት አንዳንድ ነጥቦችን እናውቃለን። ይመቻችሁ። ስለዚህ ነገር አንዳንድ ነገሮችን የሚለን ባሳ ነው። እስቲ ባስና የመኪና ማምረቻ ትኩረቱ በጣም ከፍተኛ ሲሆን ኩባንያው ዋና ቅርንጫፍ የሆነው ቢዋይዲ አውቶ በዓለም አቀፍ ደረጃ ካሉ ትልልቅ የአዲስ ኢነርጂ ተሽከርካሪዎች ኤንኢቪዎች ማለት ኤንኢቪ ኒው ኤነርጂ ቬሂክል አምራቾች አንዱ ነው። በባትሪ የሚሰሩ ሙሉ ኤሌክትሪክ መኪኖች ወይም ቢኢቪ እና በሁለቱም በነዳጅ እና በኤሌክትሪክ የሚሰሩ ተሽከርካሪዎችን ያካትታል። ቢዋይዲ የራሱ የሆኑ ልዩ ምርቶች ያሉት ሲሆን ከሌሎች አምራቾች የሚለየው ብዙዎች ዋና የመኪና ክፍሎች ራሱ በማምረቱ ነው። ይህም የራሱን ባትሪ ወይም እንደ ብሌድ ባትሪ ያሉ የኤሌክትሪክ ሞተሮችን እና ሴሚኮንዳክተሮችን ያካትታል። እሺ፣ እናመሰግናለን ባልደረባዬ። አሁን ደግሞ ወደ ቀጣይ እንሄዳለን። ስለዚህ ድርጅት ታሪክ የምትነግረን ጌጤ ነች። ጌጤ ነይ ግቢ። እሺ፣ በጣም አመሰግናለሁ። አሁን ከኔ ጋር ይኖራል። እኔ የዚህ ድርጅት ታሪክ ኩባንያው የተመሰረተው በ1995 ሲሆን በዋንግ ቹዋንግፉ ሹገር እኮ ነው ሲሆን በወቅቱ የጀመረው በባትሪ ማምረቻ ንግድ ነበር። በ2003 ወደ መኪና ገበያ ተቀላቀለ። ያ ማለት ስንት ዓመት ነው? 95። ይህም በ8 ዓመት ማለት ነው። 8 ዓመት ሰው እንዴት በ8 ዓመት ይላል? ይህ ማለት በቃ በጣም አስተማመኝ ዕቃ ነው የሚሰራው። ስለ ቢዋይዲ ታሪክ ጨርሰናል። ያው በ2003 ወደ መኪና ገበያ ተቀላቀለ። እንዴት? ያው የኢትዮጵያውያን ባለውለታ ነው። በዚህ ሰዓት የኢትዮጵያውያን ባለውለታ ሲሆን ያው እሱም ለባለሀብቶች ነው። ያው ባለሀብቶች እንዳረሱ ይሄ ምን ትላለች? ይቅርታ ፋሚሊያ። እሺ እንቀጥላለን። የተለያዩ ድርጅቱ ምርቶችን ወይም ብራንዶችን ስናይ ከዋናው ቢዋይዲ ብራንድ በተጨማሪ ኩባንያው ሌሎች ኒውዝ ብራንዶችም ያስተዳድራል። ለምሳሌ አንደኛ ዴንዛ የተባለ የቅንጦት መኪኖች፣ እንዲሁም ሁለተኛ ፍሬንቸንባኦ ለከባድ መንገድና ለፍጥነት የተሰሩ መኪኖችን እንዲህ አይነቶቹ። ሶስተኛ ያንጓንግ ቋንቋቸውን አላውቅም። ስለ ያንጓንግ ለላቀ የቅንጦት ደረጃ የሚመረቱ ሲሆን የቅርብ ጊዜ እድገቶች ደግሞ እንደ ኢሮፓውያን አቆጣጠር 2026 አጋማሽ ላይ ያው ተደርገውለታል። ያ ማለት አፕዴት ተደርጓል ማለት ነው። የሆነ ነገር ኩባንያው በአሽከርካሪ ድጋፍ ቴክኖሎጂ ወይም ድራይቨር አሲስታንስ ቴክኖሎጂ ላይ ፈጠራዎችን ያደረገ ሲሆን በቅርቡ ብለህ የመኪና ማቆሚያ እና የከተማ ዳሰሳ ስርዓቶችን ወይም አርባን ኤንኦኤ ለተጠቃሚዎች በማቅረብ ያው ተመራጭ ሆኗል። በተለያዩ የዓለም ገበያዎች ተወዳጅ ለመሆን እንደ ዶልፊን GADMI እና አቶቱ ያሉ አዳዲስ ሞዴሎችን እያመረተ ይገኛል። ያው እነዚህን መኪኖች ማለት ነው። ታጠቃቅ ኩባንያው በዓለም አቀፍ ደረጃ መስፋፋቱን በሚቀጥልበት ጊዜ የፋይናንስ መዋቅሩን እና የአቅርቦት ሰንሰለቱን የበለጠ ውጤታማ ለማድረግ እየሰራ ነው። ይህ ድርጅት ከባትሪ ተነስቶ አድጓል። ይህ ማለት አንተ ጋር ያለው ትልቅ ነው፣ ትልቅ አድርገው። እንዲሁም ባዮችን ላይ እንዳለው ምን ይላል? ኤቭሪቲንግ ኢዝ ካን ቢ ቢዝነስ ሊሆን ይችላል ማንኛውም ነገር። ያው ተማሪ ኮንክ
ያው ጨሜ ከሆንክ መልስ ራሱ ቢዝነስ ነው። ያለ ብር እንዳትሰጥ እናት ከአንተ ጋር ቁጭ ብሎ አላጠናም። ስለዚህ ሁሉም ነገር ቢዝነስ ነው። እዚህ ጋር ሁሉንም ነገር አሁን አስቀምጥላችኋለሁ ይመሳችሁ።